አረ እንደው እስቲ ዛሬ አንድ ጥያቄ ልጠይቃችሁ፣ ኮሜንት ላይ መልሱልኝ። አዲስ ልጅ የወለዳችሁ ሰዎች እንዴት ነው ልጃችሁን ትታችሁ ከቤት የምትወጡ? ቆንጅየዋ ልጃችን ከተወለደች 1 ሳምንት ሞልቷታል። ዛሬ እንደምንም ጥርሴን ነክሼ ትቻት ልወጣ ነው። ፊቷን ደግሞ ቀርጬ ላሳያችሁ ነበር። ቤት የነበሩ ሰዎች አይቻልም በፍጹም አሉን። የችግሩ አልገባኝም። እስቲ ችግር ካለው ኮሜንት ላይ ጻፉልኝ። ዛሬ እንግዲህ የግዴን ከቤት የምወጣው ለልጅ የሚተላለፍ ቆንጆ ቅርስ ማኖር ስላለብኝ ነው። መሀል ቦሌ ኤድና ሞልጋ አለምነሽ ፕላዛን አወቃችሁት? ከሱ ኤግዛክት አጠገብ ዴማ ሆፕ G+24 ለሱቅና ለመኖሪያ የሚሆኑ አፓርትመንቶችን እየሸጠ ነው ተብዬ እየሮጥኩ ነው የሄድኩት። ምክንያቱም በከፍተኛ ፍጥነት እየተሸጠ ስለሆነ ከትንሽ ጊዜ በኋላ ተሽጦ ማለቁ አይቀርም። ውድ ቤተሰቦቻችን እናንተም ቤትና ሱቅ የመግዛት እቅድ ካላችሁ ከዚህ የተሻለ ሎኬሽን እና ጥራት የትም አታገኙ። እንደኛ በፍጥነት ወስናችሁ ቶሎ ጎረቤት እንሁን። ዴማ ሆፕ ሪል ስቴት ሲግናል ጋር በከፍተኛ ፍጥነት ገንብቶ ለደንበኞቹ ያስረከበውን አፓርትመንት ሁላችሁም እንደምታውቁት አስባለሁ። ውስጡም እንደምታዩት ለመኖር እጅግ የሚያጓጓ ነው። አዲሱ የቦሌና ሞሉ ሳይትም በከፍተኛ ፍጥነትና ጥራት እየተገነባ ነው። በአጭር ጊዜ ውስጥም ተጠናቆ ለባለቤቶች ተረካቢ ይሆናል። እስከ 6ኛ ፍሎር ያለው ለሱቅ፣ ከዛ በላይ ያለው ደግሞ ለመኖሪያ አፓርትመንት ነው የተዘጋጀው። የኤሌክትሪክ መኪና ቻርጅ ማድረጊያ ያለው 3 ቤዝመንት ሰፊ ፓርኪንግም አለው። የውሃና የኤሌክትሪክሲቲ መቆራረጥ የማይታሰብ ነው። ከእናንተ የሚጠበቀው አሁን ባስቀመጥነው ስልክ እየደወላችሁ ቶሎ ብላችሁ ሱቃችሁና ቤታችሁን መሸመት ነው። ዴማ ሆፕ ሪል ስቴት ቅንጦት ይገባውታል።